እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ በደወል ምልክቷን በማጥቆር ቤተሰብ ሆኑ። አዳዲስ ቪዲዮ ሲለቅ ቶሎ እንደሚደርሳችሁ ማለት ነው። ያው ቪዲዮ ከሰራው ስለቆየው ተንተባትቤ ያለው ይቅርታ ማለት ነው። እንግዲህ ባለፈ ስለ መዲና ለመካ ኡምራ ስናደርግ የቀረጽኩትን ደግሞ አሳይቼ ነበር። ዛሬ ደግሞ ስለ መዲና ነው የቀረው ቪዲዮ ይዤላችሁ ነው የመጣሁት። እንግዲህ ዛሬ እንጎበኛለን ስለ መዲና ማለት ነው። ብዙ ነበር የቀረጽኩት፣ ሞባይል ፉል ሆኖ በራሱ ደልቶታል ማለት ነው። ማሻአላ ተባረከላ እያላችሁ ሁላችሁም እንግዲህ ተክፊር እያደረጋችሁ ኮሜንት አስቀምጡልኝ ማለት ነው። እንግዲህ መዲና ይሄን ነው የምትመስለው። ማሻአላ ተባረከላ። በመጀመሪያ ላይ ያው የሄደውን ሰላምታ ሲያቀርቡ የሄደውን ቪዲዮ እሱ ያኔ የሻሂዶች ቀብር ቦታ ነው። ያ ግዴታ ስትሄዱ ዘይረን እንመለሳለን ማለት ነው። ይሄ ወደ መዲነተ ሙነወራ መስጊድ መግቢያው ላይ ነው። ይሄ ማሻአላ ተባረከላ ሱቢ ሰላት አዛን ስል ነው የደረስ ነው። ማሻአላ ተባረከላ። ከዛ የሚያምረው ነገር በህይወት የሚመኘው እንትን ነበረ። ይሄ ጥላ ሙቀት ጊዜ ይበራል፣ ማታ ሲሆን ይጠፋል። በአውቶማቲክ ነገር የተሰራ ነው። እሱ ነበረ ወላይ ለማየት በጣም ጓግቼ ነበረ። ልክ እዛኔ በጣም ብርድ ነበረ እዛ ማለት ነው። ለብርድ ይዘረጋል። ገብቷችኋል? ህዝብ በቃ ሱቢ ሰላት አዛን ካለ በኋላ የምታዩት ይሄ መስጊድ ወላሂ ለአዚም መውጫ እንደ እግራቸው የሚጥሉበት ቦታ የለም። ማሻአላ ተባረከላ ነው። መዲና መካም ያምራል ነው ያልነው፣ ግን የመዲናው ደግሞ ለየት ያለ ነው። ማሻአላ ተባረከላ። በተለይ መዲና ያላችሁ እህቶቼ፣ ብዙ ማቃችሁ እህቶቼ ያላችሁ ታድላችኋል ማለት ነው። እንደው ኢጃዛ ስትወጡ ሐራም ሄዳችሁ ሰግዳችሁ ይህን የሚያምርበት መስጊድ ገብታችሁ ሰግዳችሁ ዱዓ አርግታችሁ ስትወጡ ደስታ ምን ያክል ነው! ያ አላህ ተባረከላ። ይሄ ጥላው ይሄ የሚዘረጋው ጥላ ማለት ነው። ሐቂቃ ሲበራ ደርሼ ነበር፣ ቀርጬው ነበር፣ ደልቶታል። በጣም ነበር የሚመኘው ሲጠፋ ወይም ደግሞ ሲበራ ማየት አለብኝ ብዬ በጣም ነበር የሚመኘው። ደርሼዋለሁ። ሱቢ አዛን ስል ብርድ ስለሆነ ለሰው መከላከያ ብርድ እንደማይገባላቸው ለሰዎች ይዘራጋል። ሲዘራግ ደርሼ ነበር። ይሄ አሁን ተዘራግቶ በቃ ለጥ ባለበት ነው የሚያሳያችሁ እንጂ መጀመሪያ እንደዚህ ሲፈታ ራሱ ቀርጬው ነበር። ማሻአላ ተባረከላ። ይሄ የምታዩ ደግሞ ፍንዱቅ ነው። ሐረም ያኔ ኡምራ ለማድረግ ነቢያችን አለይሂ ሰላም የነሱ ቀብር ዘይሮ ለ3 ቀን እዛ ፍንዱቃቸው በዚህ ነው የሚያዘው ማለት ነው። የተመቻቸ ነው። ወይኔ ታድላችሁ ያላችሁ ታድላችሁ ብያለሁ። ስማችሁ እዚህ ጋር ብዘረዝር ታውቁታላችሁ። ማሻአላ ነው። ማሻአላ እና ይሄ ቻንሳችሁ እንዳያመልጣችሁ። ኢጃዛ ስትወጡ ወይንም እረፍት ስትወጡ ሄዳችሁ ሰግዳችሁ እዛ ያ አላህ። አሁን መካ እኮ ግፊያ ነው። መስጊድ ሂጅ ልስገድ ብትሉ እዛ በጣም ግፊያ ነው። መዲና ግን አዛን ሳይል ራሱ ከሄዳችሁ መስጊድ ገብታችሁ ሰግዳችሁ ውጭው ራሱ ይነጠፋል። ግቢው ራሱ ሙሉ ለሙሉ ራሱ ይነጠፋል። ህዝቡ ይሰግዳል መስጊድ ከሞላ በኋላ ማለት ነው። በጣም ነው የሚያምረው ከምነግራችሁ በላይ። እንግዲህ እዚች ቦታ ተመኝታችሁ አላህ ለማየት እንግዲህ ጉጉት ያላችሁ ምኞት ያላችሁ በሙሉ አላህ ይውሰዳችሁ። አላህ እቺን ቦታ እቺ የምታምረው ቦታ አላህ ያሳያችሁ ረህመቱ። ግን ያው በልባችሁ ከተመኛችሁ መቼም አታጡትም። እንኳን ሳውዲ አረቢያ ላይ ሆናችሁ የትኛውም ሀገር ሆናችሁ ምኞታችሁ ወላሂ አላህ ይሰማል ማለት ነው። ተመኙ ታገኙታላችሁ። ወላሂ ሐቂቃዬ ምን አገራችሁ ነገር ስሙ ማለት ነው። ማሻአላ ተባረከላ ነው። ይሄ ደግሞ ውስጥ መስጊድ ውስጥ ነው። የመጀመሪያው ግን ውስጥ መስጊድ ሳንገባ ውጪው ነው መስጊዱ። ሐቂቃው በምን እንደተሰራ እኔ አላቅም። በቃ ወርቅ ነው የምትሉት
ዲዛይኑ የተሰራበትን ወላሂ ይሄ ውስጥ ላይ እንትን ነገር የተያዘችዋ በቃ ማን እንደሚያጸዳው ነው ያላቅም። ወላሂ ላዝም ገና አሁን የተሰራ ነው የሚመስለው። የዚህ ሀገር መንግስት እድሜና ጤና ይስጣቸው። ሁሉንም ያው የሚሰሩት በስማቸው ነው። በር ራሱ በስማቸው ነው ያለ ማለት ነው። ውስጡ እንዴት እንደሚያምር አቂቃ መካ ራሱ እንደዚህ አያምር። የመዲናው ብቻ ለየት ያለ ነው። ማሻአላ ተባረከላ ብያለሁ። እንግዲህ ሁላችንም አይጠገብም። እንግዲህ ይሄን ያላህ ቦታ ሂዶ ሰላት ሰግደን ዱዓ አርግተን ለመውጣት ያው ምኞት አለን። መቼም ሂደንም አልበቃን አንልም። አላህ ይወፍቀን ለሁላችንም። ቤተሰቦቻችንም አላህ ይወፍቃቸው። ምኞት ያለው በሙሉ አላህ ይወፍቃቸው። እዚች ቦታ ያላየው አላህ ያሳያቸው። ወላሂ በረህመቱ እሱ አያቅተውም። ሰው ልጅ ከተመኘ ወላሂ ላዝም አያጣውምና ከልባችሁ ዱዓ ካደረጋችሁ ወላሂ ትመጣላችሁ። አላህ ያሳያችሁ። እኔ መዲና አላየውም ነበር፣ መካ አይቻለሁ። ብዙን ጊዜ 3 እንደዛ አይቻለሁ መሰለኝ። 3 አይቻለሁ። እና መካ መዲና ሳላይ ወደ ሀገር እሄዳለሁ። እንደዚህ ነበር የሚመኘው ማለት ነው። አላህ ደግሞ ሰሞኑ ለቤክ ብሎኝ ሄጃለሁ ማለት ነው። ካሁን በኋላውን ለማሄድ እርግጠኛ ነኝ ኢንሻአላህ። እንግዲህ ምኞት አለኝ ማለት ነው። እዚች ሀገር እስካለው ድረስ ኢንሻአላህ ኢትዮጵያ ወደዚህ ለማምጣት ስንት ሺህ ጨርሶ ነው የሚመጡት። እኛ እዚህ እያለን በቃላ ወተነ ይዘን ከብዙ ገሰል የሚመጣበት ብር ላይ ነው መዲናና መካ ሄደን የመጣንበት። ማሻአላህ ተባረከላ በነጻ ማለት ነው። እድሜና ጤና ይስጣቸው። ሀገራቸውም አላህ ይጠብቃቸው። የሙስሊም ሀገር ናት እና በጣም ያምራል። ማሻአላህ ብያለሁ። ቤተሰብ እናንተ ያልሄዳችሁት አላህ ይወፍቃችሁ። ሄዱ ነው የምላችሁ። ሄዱ በቃ ዱንያ አትሞላ መቼም ሰራ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ